ሁሉም ሰው ልናገር፣ ልደመጥ በሚልበት ዓለም ውስጥ እውነተኛው ኃይል በጸጥታ ውስጥ ይገኛል። ብዙ በተናገር ቁጥር ሰዎች ስላንተ የተሳሳተ እይታ ይቀርጻሉ፣ አልፎም ሊያታልሉህ ወይም ሊጥሉህ ይችላሉ። በሕይወት ውስጥ በጣም አስፈላጊ ከሆኑ ትምህርቶች አንዱ እንዲህ የሚል ነው። ሁልጊዜ ከሚያስፈልገው መባል ካለበት በታች ተናገር። ሰላም ሰላም፣ እንኳን ደህና መጣችሁ። ዛሬ ለምን ከሚያስፈልገው በታች ማለት እንዳለብን የሚያስረዱ 5 ነጥቦችን እንመለከታለን። የቃላቶቻችን ጌታ እንሆን ዘንድ እንጀምር። አንደኛ፣ የበላይነትን ትቀዳጃለህ። ትንሽ ስትናገር ትንሽ ትገለጣለህ። ሰዎች ቀጣዩን እርምጃህን ሊተነብዩ አይችሉም። ይህም በድርድር በክርክሮች እና በግላዊ ግንኙነቶች ላይ ጥቅም አለው። ነርድ ቻት እንዳለው ከመጠን በላይ ማብራራት ወይም ዝምታን ማብዛት የጤነኝነት ምልክት አይደለም። በራሳቸው የሚተማመኑ ሰዎች በዓላማ ይናገራሉ ወይም በጭራሽ። የራስን ንግግር መመጠን ውይይቱን ስለመቆጣጠር አይደለም፣ ይልቁንም የሐሳብን አቅጣጫ ስለመቆጣጠር እንጂ። ትንሽ ስትናገር ሌሎች በቁጥብነትህ እንዲደነቁ ታስገድዳለህ። በዚያ ሰዓት ጥቅምህን ለማስከበር ይቻላል። ምሳሌ፣ የቼዝ ወይም የዳማ አሸናፊዎችን አስቡ። በጨዋታ ላይ ቀጣይ ወዴት እንደሚሄዱ አይገልጹም። ተጋጣሚያቸውም ወዴት መሄድ እንዳሰቡ የሚያውቀው ከሄዱ በኋላ ነው። እስከ መጨረሻው እርምጃ ድረስ ስልታቸውን አይገልጹም። ነገር ግን እያንዳንዱን እርምጃቸውን ከማሸነፋቸው በፊት ቢናገሩ ምን ሊፈጠር እንደሚችል መገመት ቀላል ነው። ለዚህም ነው ተደራዳሪዎች፣ ሰላዮች እና ጥንታዊ ፈላስፋዎች ዝምታን ያከበሩ። የጦርነት ጥበብ እንዲህ ይላል፣ ምንም ባለመናገር ጠንካራ ስትሆን ደካማ መስለህ ታይ። ሌሎች ዝቅ አድርገው እንዲመለከቱህ አድርግ። በገዛ ምላሳቸው በገዛ እጃቸው ዕቅዳቸውን ይተንትኑ። ከዚያ ማስተካከል ያለብህን ለማስተካከል እርምጃ ውሰድ። ምን ጊዜም በጩኸት ውስጥ ኃይል የለም፣ በጣም ጸጥ ባለ ክፍል ውስጥ እንጂ። ነገሮችን ለማብራራት፣ ለማጽደቅ ወይም ለመከላከል ልናገር እያለ የሚገፋፋህን የውስጥ ፍላጎት ስታሸንፍ ዓለም በአንተ ፍላጎት መሠረት እንዲታዘዝ ታስገድዳለህ። ሁለተኛ፣ አላስፈላጊ ግጭትን ያስቀራል። ብዙ ክርክሮች የሚባባሱት ሰዎች ብዙ ስለሚነጋገሩ ነው። ዝምታ ትጥቅ ያስፈታል፣ ጠብን ያከሽፋል። አንዳንድ ጊዜ ምርጡ ምላሽ አለመስጠት ነው። በአለመግባባት ምክንያት ግጭት አይነሳም፣ ለነገሮች በምንሰጠው ምላሽ ምክንያት ይቀጣጠላል እንጂ። በተሳተፍንበት ቅጽበት በእሳት ላይ ነዳጅ እናፈሳለን። ዝምታ ውሃ ነው፣ እሳቱን የሚያጠፋው፣ ጸጥ ረጭ የሚያደርገው። እውነታው ይህ ነው። ቁጣ መስታወት ይፈልጋል፣ ራሱን የሚያንጸባርቅበት። ሰዎች በቁጣ ሆነው ሲጀው ራሳቸውን ይጋፈጣሉ። ተመልካች የለም፣ ድራማ የለም፣ የራሳቸውን አለመረጋጋት ሲያስተጋቡ ይታያሉ። አዳኞች እንቅስቃሴን ያሳድዳሉ። በክርክር ውስጥ የአንተ ቃላት እንቅስቃሴ ናቸው። በአእምሮ በስሜት ዝም ብለህ ቆይ፣ ጥቃቱ ኢላማውን እስኪያጣ ድረስ። ጥናቶች እንደሚያሳዩት የሰው አእምሮ ከ4 ሰከንድ በላይ የሚቆይ ጸጥታን እንደ ስጋት ወይም የበላይነትን እንደ ማሳያ አድርጎ እንደሚተረጉም ያሳያሉ። ለዚያም ነው መርማሪዎች ተጠርጣሪዎችን ሚስጥር ለማውጣት ቆም ብለው ይመለከታሉ። ከዚያ የተጠርጣሪዎች የገዛ ጥድፊያቸው ድካማቸውን ያጋልጣል፣ ያኔ ሚስጥር ይወጣል። እያንዳንዱ ጦርነት የሚያበቃው አንደኛው ወገን ጦርነቱን ሲያቆም ነው፣ በተሸናፊነት ሳይሆን በስትራቴጂ ምክንያት። ሶስተኛ፣ የበለጠ ክብርን ያጎናጽፋል። ምስጢር መከባበርን ያሰፍናል። በአስፈላጊ ጊዜ ብቻ ስትናገር ቃላቶች ክብደት አላቸው፣ በሰዎችም ዘንድ ተደማጭ ናቸው። ክብርን በፍላጎት በልመና ወይም በቃልህ መጠን ሳይሆን በትርጉማቸው ክብደት ልክ ትጎናጽፋለህ። በ2023 የሃርቫርድ ጥናት እንዳመለከተው በስብሰባ ከ30 በመቶ ያነሰ የሚናገሩ መሪዎች 42 በመቶ የበለጠ ብቁ እንደሆኑ ይታሰባል። ለምን? ምክንያቱም የምንም ነገር እጥረት፣ የቃላት ይሁን የነገሮች እጥረት፣ የዛን ያጠረውን ነገር ዋጋ በእጥፍ ጭማሪ ይፈጥራል። የአንተ ቃላቶች ያንተ ተመን ናቸው። ቃላትህን እንደ ቼዝ ወታደሮች አስብ። ትንሽ ባባከን ቁጥር እነሱ እየጠነከሩ ይሄዳሉ። የመጣለትን ሐሳብ የሚናገር ንጉሥ የፍርድ ቤት ቀልደኛ ሲሆን፣ አንድ ጊዜ የሚናገር ንጉሥ ገዥ ነው። አራተኛ፣ የበለጠ አስተዋይ ያደርጋል። በመናገር ካልተጠመድክ ሌሎች የሚናፍቁትን ነገሮች ትመለከታለህ። የሰውነት ቋንቋዎችን፣ የተደበቁ ዓላማዎች፣ ዕድሎችን የማስተዋል የመረዳት አቅም ታገኛለህ። አንድ ሰው በየቀኑ 60,000 ሐሳቦችን ያመላልሳል። ብዙዎቹ የሚባክኑት ያለ እረፍት በተቀጣጣይነት ስናወራ የውስጥ ጫጫታ በመፍጠር ይባክናሉ። ነገር ግን ያንን የውስጥ ጫጫታ ስታቆም ስሜትህ የሚያገለግልህ መሳሪያ ይሆናል። የኤምአርአይ ምርመራዎች ውጤት እንደሚያሳየው ጸጥ ያሉ ተመልካቾች
ያለ እረፍት ከሚዘባርቁት ይልቅ 300% ነገሮችን የመረዳት ችሎታ አላቸው። በቃላት መናገር ስታቆም አእምሮህ በቃል አሻግሮ የበለጠ ብዙ ያያል። የቼስ ሰሌዳው ሜዳው ሁል ጊዜ እንዲህ ነው። አብዛኞቹ የእንቅስቃሴያቸውን ውጤት ለማየት እቅዳቸውን በማወጅ በጣም ይጠመዳሉ። በኃያልነት መድረክ ላይ ተመልካቾች ጨዋታውን አጥተዋል። ዝምተኛው ታዛቢ የጨዋታውን ድርሰት ይጽፋል። አምስተኛ ከጸጸት ይጠብቃል። ብዙ በተናገር ቁጥር የምትጸጸትበትን ነገር የመናገር ዕድልህ ከፍ ያለ ነው። ቃላቶች አንዴ ከተነገሩ ወደ ኋላ መመለስ አይችሉም። የአፍ ወለምታ በቅቤ አይታሽም እንደሚባለው የምትለቀው እያንዳንዱ ቃል ታጋች ነው። መልሰህ መውሰድ አትችልም። ዛሬ የምትወጣው ቃል ነገ ሊተናነቅህ አይችልም። የዝምታ ጥበብ ምስጢራዊ መሆን አይደለም፣ ስልታዊ መሆን እንጂ። አንዳንድ ጊዜ ተሰሚነት ያለው መግለጫ በንግግር እንዳልሆነ መረዳት ጥበብ ነው። ይህ የጥበብ ቤታችሁ ተሳ የዩቲዩብ ቻናል ነው። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።